እና ጋይስ በጣም ነው የሚያምረው። ይህንን ቤት እንድትጎበኙት እና ብዙ ጊዜ ተፍታ ለማለት ፈልጋችሁ ምናምን ተፍታ የምትሉበት እንደዚህ እንደ ልብ የምትዝናኑበት ያጣችሁ ምናምን ይሄ ቪዲዮ ለእናንተ ነው። ሎኬሽኑን አስቀምጥላችኋለሁ። የገባችሁ በ5 ድርሃም ብቻ የገባችሁ ይሄ ሁሉ ከፈለጋችሁ እዚህ መተኛት ከፈለጋችሁ ዋና አለ ከፈለጋችሁ ጨዋታዎች አሉና እዚህ መታችሁ ለምን አትዝናኑ? ለምን ጋይስ እሱ እዚህ ጋር አለ። ከዛ እዚህ ጋር እንደምታዩት ካርድ ትቆርጣላችሁ። እዚህ ጋር ጥቂት ሪሰርችን ታገኛላችሁ። ከዛ በኋላ ኦሬዲ እዚህ መግባት ነው ማለት ነው። ያ እንደምታዩት ነው መግቢያው ነው። አልመምዛር ፓርክ ነው እና ቢች አለው። ያበደ ቢች አሳያችኋለሁ። ያበደ ቢች አለው። ይኸውላችሁ እዚህ ላይ ነው የነበርኩትና ቪው አለው። ያበደ ቪው ማለት ነው። እና ጋይስ በጣም ነው የሚያምረው። ይህንን ቤት እንድትጎበኙት እና እዚህ ደረጃው ላይ ትወጡና በጣም የሚገርም ቪው ነው ያለው። እሱ ብቻ አይደለም፣ በጣም ብዙ ሰው የሆነ መጥቶ የሚተኛበት ምናምን ረፍት የሚያደርግበት ነው። ወደዛ ሂጅ ያሳያችኋለሁ። የጫካ ላይፍ ምናምን ድባብ አለው። እዚሁ የምታበስሉበት አለ። ሰው መጥቶ ሃይኪንግ የሚወጣበት የራሱን ተኛበትን ይዞ መጥቶ ማብሰያ በሰለ ከፋሚሊ ጋር ያሳልፋል እና በጣም ነው የሚያምረው። እና አልመምዛር ፓርክን መታችሁ ጎብኝት። በጣም ነው የሚያምረው እና ብዙ ሰው አብዛኛውም ሰው እዚህ ገብቶ ይተኛል እና ምን ጸጥ ያለ ሰላማዊ ውስጥ ነው። ለመተኛት ነው ሰው እንደው የሚመርጠው እረፍት ለመውሰድ ከፋሚሊ ጋር መጥቶ እዚህ የፋሚሊ ጊዜ ለምሳሌ የጫካ ላይፍ አለ እዚህ ውስጥ በቃ የምታበስሉበት እያንዳንዱ ቦታ አለው። እንግዲህ የምታበስሉት ምግብ ይዛችሁ ምናምን መታችሁ እዚህ ጋር ህዝቤ ላሳያችሁ እና በጣም ነው የሚያምረው የምር። ግን እንትናችሁን ይዛችሁ መታችሁ ምናምን ሙሉ ፋም ምናምን ይመጣል እንዳለ ነው አልኳችሁ። እና አጠገቡ ደግሞ እዚሁ ቢች ዳር አለ ጋይስ። ዩቱማይን እንዳለ ነው አለው አልኳት። ጨዋታው ምን እና ጋይስ በተለይ ካፕል ላላችሁ ሰዎች እንዴ ላይፍ እዚህ ነው ያለው ምናምን እዚህ ጋር ሙሉ እዚህ ጋር እንደምታዩት ይጫወቱ ነው። ዥዋዥው ያለ እዚህ ጋር መረብ ኳስ ምናምን አለ። የሌለ ጨዋታ የለም እና እዚህ ጋር አሻዋው ምናምን ሌላ ድባብ ላይ ነው ያለ ነው። ቆይ ላሳያችሁ ጋይስ። ንፋሱን እንዩታ። ዋው ዋት ዲስ ይላል። ይቱማ በእናታችሁ ያበደ ቢች ዳር። በቃ ይሄ ነው ቢች ዳር ማለት እንጂ እንዴ ወገን የት ነው ቢች ዳር እያላችሁ የምታሳልፉት? የምር በጣም ነው የሚያምረው። አመናችሁም ያምራል እንዳለ ማለት ነው። እዛ ጋር የተሰራውን አያችሁ በድንጋይ ጌጡ ለውበት የሰሩት ነገር ምናምን አለ እና እንዳለ ነው የሚያምረው እንዳለ። ዋት ዲስ ጋይስ ገና ስትጠጉት ያለው ንፋስ እዛ ላይ የውሃው ድምፅ ላሳያችሁ። በስመ አብ ሰው በቃ ሰላሙን እዚህ ነው እያሳለፈ ያለው አልኳችሁ። አታ እንተባቱ ደስ የሚለው አራችን ፈላ ይዟት እንዳይሄድ ትላለህ። አረ ወገን ይቻላል እንዴ? እንትን እንዴት አባቱ እንደሚያምር ዋው አረ በጣም ነው የሚያምረው ጋይስ።
ታችሁ ጋይስ በጣም ነው የሚያምረው እና በተለይ ደግሞ ካፕል ምናምን ሙድ ለምታሳልፉ ሰዎች አትቸገሩ። እዚህ መጣችሁ አለማችሁን ማየት ትችላላችሁ። ሲሪየስ እንጂ እዚህ አትታገሉ ምናምን። የምር በጣም ያበደ ቦታ ነው እና መግቢያው ደግሞ 5 ድርሃም ብቻ ነው። 5 ድርሃም ነው ለአንድ ሰው። ለሁለት ሰው በ10 ድርሃም ገብታችሁ ተዝናንታችሁ ላይፋችሁን አይታችሁ ትወጣላችሁ። በጣም ያበደ ነው። በጣም ደስ የሚለው በቃ አጠይቁኝ፣ ውበቱን ምናምን አጠይቁኝ በቃ እና በጣም ወድጄዋለሁ። በቃ እንዴ ደግሞ በኔክስት ልብስ የመዘጋጀት ይመጣና እንዋኘዋለን። ጋይስ ይኸውላችሁ እዚህ ጋር መጫወቻዎቹ እንዴ ኳስ እዚህ ጋር ጎል አለ። ጎል ማግባት የምትፈልጉ እንደው በህይወታችሁ ጎል መድረስ የከበዳችሁ እዚህ መጣችሁ ጎል አግቡ፣ አሳቁት እና ቢሽዳር እየመጣችሁ ተዝናኑ ጋይስ። ዋው ቢሽዳር ጋይስ እንደወደዳችሁት አልጠራጠርም እና ሰብስክራይብ ማድረጋችሁን አትርሱ። የማይረሳው ነገር እና በጣም ነው የሚያምረው። እንደዚህ አይነት አለ እንዴ አስብሎኛል። በጣም ወድጄዋለሁ ጌታን። እስካሁን ካየኋቸው ፓርኮች ይሄኛው በጣም ነው የሚያምረው። እናንተም እንደወደዳችሁት አልጠራጠርም እና ሰብስክራይብ ማድረጋችሁን አትርሱ ለማለት ነው። በስመ አብ ዱባይ በረሃ ነው ትባላለች እንጂ ዱባይ በረሃ አይደለችም ጌታ እንዴ። በቃ የማይቻልን ነገር አስችለው ያሳዩዋቸዋል። በቃ ይሄን የመሰለ በረሃ ላይ እንደዚህ ዛፉ፣ ፓርኩ፣ ሳሩ ምናምን እና አድናቂያቸው ነኝ በጣም ማለት ነው። እኔ ባደንቅ ባላደንቅ አለማድነቃት አለች ምን አባቷ። እና እዚህ ጋር ይኸውላችሁ በድንጋይ በምናምን በነገራችን ላይ ጋይስ የሆነ ቀለል ያሉ ነገሮች ናቸው እኮ ይኸውላችሁ እዛ ጋር ሰው እየገባ ምናምን እቃ ይዞ ምግብ ይዞ ምናምን ከዛ እዚህ ጋር እቺ ቦታው የነሱ ናት። አያችሁ እንደዚህ ነው በቃ ገና የሚገባ ሰው አለ። አያችሁ ሰው ይገባዋል። ምንም የተለየ ነገር የለም። ኦሬዲ ዳስዋንና መቀመጫ አደረጉ። እሳት ማንደጃዋን አስተካከሉላቸው በቃ። ከዛ እየገባችሁ እዚህ ኩክ እያደረጋችሁ ትበላላችሁ ምናምን ሌላ ታሪክ። ኧረ ባካችሁ እኛ ሀገር ጫካ ሞልቶ ምን የመሳሰለ ጫካ ያለ አይደል? ሂዱና እስቲ ድንጋይ ቁጭ አድርጉ መቀመጫ ስሩ በቃ። አስቡት እንዴ! አረ በጣም በቃ ምን ታለለው። በነገራችን ዱባይ ላይ ማለት ነው እኛ ሀገር ንቀን ምናምን የምናልፋቸው ነገሮች ናቸው እዚህ የሚያታልሉንና አረ ተው ስሩልን እና በጣም በቃ እንደዚህ ብቻ የወደድኩት ቢሽዳር የለም። እንደዚህ ፓርክ የወደድኩት ፓርክ የለም። እየገባችሁ በ5 ድርሃም ተዝናኑ፣ ተፍታበሉ። ሙሉን ደግሞ እያያችሁ ግቢውን ተፍታበሉ። ታንክ ዩ ጋይስ።